አዲስ አረብ ሀገር መታችሁ ሱቅ ስትላኩ ወይም እቃ ስትገዙ የገንዘብ ቁጥር አጠራር ግራ ገብቷችሁ ያውቃል? ወይም 500 እና 50 ተደባልቆባችሁ ያውቃል? ዛሬ ከ10 እስከ 2000 ያሉትን ቁጥሮች የገንዘብ ቁጥሮች በአረብኛና በአማርኛ በቀላሉ የምታውቁበትን መንገድ ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉ ልጆች፣ ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ? ሰላም ናችሁ ያላችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ቪዲዮን ሲጀምሩት በላይክ ጀምሩት። ዛሬ እንግዲህ ይዤላችሁ የመጣሁት የብር ቁጥሮችን ከ10 ጀምሬ ሙሉ ቁጥሮችን 10፣ 20፣ 30 እያልኩኝ እስከ 2000 ያሉ ቁጥሮችን በአማርኛና በአረብኛ እያረኩ ነግራችኋለሁ ማለት ነው ውዶቼ። እስከ መጨረሻው ተከታተሉኝ። እንግዲህ ወደ ቪዲዮ ስገባ 10 ብር በአረብኛ ምን ይባላል? ምነግራችሁ ነገር ምንድነው? እኔ ካለሁበት ሀገር ነው ያለው፣ ሳውዲ አረቢያ ነው። ያው ዲናር ምናምን በቃ እንደየ አገሩ ይለያያል። እኔ ያለሁበት ሪያል ነው የሚባለው እና እኔ ካለሁበት ሀገር ነው እና የምነግራችሁ። እስከ መጨረሻ ተከታተሉ ውዶቼ፣ እንዳይረዝምባችሁ። ሙሉ ቁጥሮችን እንዳልኳችሁም ከ10 ጀምሮ እስከ 2000 ያሉ ቁጥሮችን ነው የምነግራችሁ ውዶቼ። እና 10 ብር ምን ይባላል በአረብኛ? 10 ብር በአረብኛ ምን ይባላል? አሸራ ሪያል፣ አሸራ ሪያል። 20 ብር ደግሞ ምን ይባላል? 20 ብር አሽሪ ሪያል፣ አሽሪ ሪያል። 30 ብር ምን ይባላል ውዶቼ? 30 ሪያል፣ 30 ሪያል። 40 ብር ምን ይባላል? 40 ሪያል፣ 40 ሪያል። 40 ወይም ትላላችሁ እንዳጠራራችሁ ነው። 50 ሪያል ማለት 50 ብር። 50 ብር ምን ይባላል? 50 ሪያል፣ 50 ሪያል። 60 ብር ምን ይባላል ውዶቼ? 60 ብር 60 ሪያል፣ 60 ሪያል። 70 ብር ምን ይባላል? 70 ብር 70 ሪያል፣ 70 ሪያል። 80 ብር ምን ይባላል? 80 ሪያል፣ 80 ሪያል። 90 ብር ምን ይባላል? 90 ሪያል። ያው እንደ 90 ችግር የለውም ብቻ ዋናው ማወቃችን ነው። በ90 ብር ምን ይባላል? 90 ሪያል፣ 90 ሪያል። 100 ብር 100 ሪያል፣ 100 ሪያል። እንደገና ሙሉ ቁጥር ነው እንዳልኳችሁ። ከፈለጋችሁ 150 ብር ምን ይባላል? 150 ብር 150 ሪያል፣ 150 ሪያል ያስገባላችሁ። ይሄ ነው እንጂ ሙሉ ቁጥሮችን ነው ልነግራችሁ ያሰብኩት። 200 ብር ምን ይባላል? በእነሱ 200 ሪያል፣ 200 ሪያል፣ 200 ሪያል ይላሉ። 200 ሪያልም ይላሉ አዲ፣ ግን በትክክሉ ሲጠራ 200 ሪያል። 300 ብር 300 ብር ምን ይባላል? በእነሱ 300 ሪያል፣ 300 ሪያል፣ 300 ሪያል ማለት ትችላላችሁ። 400 ደግሞ 400 ሪያል፣ 400 ሪያል፣ 400 ሪያል። 500 500 ሪያል፣ 500 ሪያል። እንዳትሳሳቱ ብዬ ነው ጋይስ ጽፌው ነው። እሺ 500 ምን ይባላል? 500 ሪያል። 600 600 ሪያል፣ 600 ሪያል ወይም 600 ሪያል ችግር የለውም። 600 ሪያል። 700 700 ሪያል፣ 700 ሪያል ይባላል። 800 800 ሪያል፣ 800 ሪያል፣ 800 ሪያል ይባላል ውዶቼ። 900 900 ሪያል፣ 900 ሪያል ወይም 900 ችግር የለውም። 900 ሪያል። 1000 ብር ምን ይባላል? 1000 ሪያል። ፈልጋችሁ 1000 ለማለት ደግሞ 1000 ሪያል፣
ወይም አልፍ ካላችሁ በቀላሉ አልፍ ሪያል ካላችሁ አዲ አልፍ ሪያል 2000 ምን ይባላል? አልፈይ አልፌን ማለት ትችላላችሁ። አልፌን ወይም ደግሞ አልፈይ ሪያል እና ምነግራችሁ ነገር እኔ ካለሁበት የሳውዲ አረቢያ አቆጣጠር ነውና እንዳልኳችሁ እንደየሀገሩ ይለያያል ውዶች። አዲስ የምትመጡ ልጆች እንግዲህ በደንብ አድርጋችሁ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ ውዶቼ። ያው እኔ ይህን ነገር ማስተማር ምናምን የፈለግኩት እኔ በጣም የቸገረኝ ነገር ስለሆነ በደንብ ትጠቀሙበታላችሁ ብዬ አስቤ ነው የሰራሁላችሁና ጋይስ አበረታቱኝ። ሀሳብ አስተያየትም ካላችሁ ኮሜንት ላይ አስቀምጡልኝ። ማስተካከል ያለብኝ ነገር ካለ እቀበላለሁ አስተያየት እና እንደዛ ብላችኋለሁ። እስከ መጨረሻ ቪዲዮን በማየት ተባበሩኝ። ሀሳብ አስተያየት እንዳልኳችሁ ኮሜንት ላይ አስቀምጡልኝ። ላይክ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።